ሰላም እንዴት ናችሁ? የሪሜዲያል ተማሪዎች እንግዲህ ዛሬ ሁለት አዳዲስ መረጃዎችን ለእናንተ የማደርሳችሁ ይሆናል ማለት ነው። የመጀመሪያው መረጃ ከሞጁል መቀየር ጋር የተያዘ ነው። ሁለተኛው ደግሞ የዘንድሮ የ2017 የሪሜዲያል ውጤት አያያዝ ምን ይመስላል የሚለውን ይሆናል ማለት ነው። እንግዲህ ከውጤት አያያዙ እንጀምራለን። የውጤት አያያዙ በተመለከተ ከዚህ ቀደም ትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤ እዚህ ፊት ለፊት ላይ በምታዩት ደብዳቤ መሰረት ትክክለኛ ደብዳቤ ነው። ሚኒስቴር ኦፍ ኤጁኬሽን ትክክለኛ ሶሻል ሚዲያዎች ላይም ኢቨን እስካሁን ድረስ ያለ መረጃ ነው። መረጃ ከዚህ ቀደም ከ70 እና ከ30 ነበር የሚሰጠው። ከ30% ከትምህርት ቤታችሁ 70% ደግሞ ከማዕከል በሚሰጥ ፈተና ነበር ሲደረግ የነበረው። አሁን ላይ ግን እሱ ፌር ስላልሆነ ወይም ከሁሉም ዩኒቨርሲቲዎች ያለው የ30% ምዘና እኩል ስላልሆነ 30% እንዲቀርና 100% ከማዕከል እንዲሰጣ ይላል ማለት ነው። ምን ይላል መሰላችሁ? ሳነብላችሁ እዚህ ጋር ያለው ከ2015 ዓ.ም ጀምሮ ከ50% በታች ያገኙ 12ኛ ክፍል ተፈታኝ ተማሪዎች ውስጥ የተሻለ ውጤት ያላቸውን በመምረጥ የሪሜዲያል ፕሮግራም በማዘጋጀት በማካካሻ ትምህርት እንዲከታተሉ መደረጉ ይታወቃል። በዚህ መሰረት ተማሪዎቹ ከ70% ከማዕከልና 30% በተቋማት የሚዘጋጁ ምዘናዎችን ሲያልፉ የፍሬሽማን ፕሮግራም እንዲቀጥሉ ይደረግ ነበር ይላል። ነገር ግን 30% በተቋማት የሚሰጠው ውጤት አሰጣጥ ላይ ወጥነት የሌለው በመሆኑ ከ2017 የትምህርት ዘመን ጀምሮ ከ100% የሪሜዲያል ተማሪዎች የማጠቃለያ ምዘና የሚሰጠው ከማዕከል እንዲሆን የተወሰነ መሆኑ እንዲታወቅ፣ እንዲሁም በተቋማት የሚሰጡ ተከታታይ ምዘናዎች ለትምህርት ጥራት መለካት አስተዋጽኦ ያላቸው ስለሆነ በደንብ ተመለከቱ። እዚህ ጋር ማወቅ ያለባቸው ነገር ይሄ በመካከል አሁን አንዳንድ ዩኒቨርሲቲዎች ኩዊዝ ፋይናል ምናምን እያሉ ይሰጧቸዋል። እነሱ አሁንም አይቀሩም፣ እንዲቀሩ አልተፈለገም። አሳይመንት መስራታችሁ፣ ኩዊዝ መፈተናችሁ፣ የግሩፕ ወርክ ምናምን መስራታችሁ እንዲቀሩ አልተፈለገም። እሱ ብቻ ሳይሆን ዩኒቨርሲቲያችሁ ፋይናል ይሰጣቸዋል። እሱም አስፈላጊ ነው እያለ ነው። ይኸውላችሁ እነሱ አለ አስፈላጊ በተቋማት የሚሰጡ ተከታታይ ምዘናዎች ወይም አሰስመንቶች ለትምህርት ጥራት መለካት አስተዋጽኦ ያላቸው ስለሆነ ተጠናክረው እንዲቀጥሉ ይላል። እያችሁ ተጠናክረው እንዲቀጥሉ እንዲሁም በጥብቅ ዲሲፕሊን እንዲመራ ተገቢውን ክትትል እንዲደረግ አሳስባለሁ። ብርሃኑ ነጋ ፕሮፌሰር ሚኒስተር ብሎ ተልኳል ማለት ነው። ለማን የተላከው መረጃ? ለከፍተኛ ትምህርት ልማት ዘርፎች፣ ለግል ከፍተኛ ትምህርት አገልግሎት ዴስክ፣ ለመምህራንና ተማሪዎች ልማት ዴስክ ተብሎ ለሁሉም ሪሜዲያል ለሚያስተምሩ አካላቶች በሙሉ ተልኳል ማለት ነው። ይሄ ማለት ነው ከዚህ ቀደም የነበሩ 30%ቱ ቀርቷል። 100% ከማዕከል ነው የምትመዘኑት። ነገር ግን አሳይመንቱ፣ ኩይዙ ምናምን ፋይናሉ፣ ሞዴሉ ምናምን አይቀርም፣ ይሰጣል። የሚያገለግለው ግን ለምንድን ነው ማለት ነው? ለዚህኛው ለናሽናል ፈተና ብቁ እንዲሆኑ ስለሚያግዝ በጥብቅ ዲሲፕሊን። ይሄ ማለት አስተማሪዎች አቴንዳንስ እየያዙ በስነ ስርዓት አቴንዳንስ ያላሟላ ወይም ደግሞ አሳይመንት ምናምን በትክክል ያልሰራ ተማሪ ለዋናው ፈተና አይቀመጥም ብለው ሊከለክሏቸው ይችላሉ ማለት ነው። ይህ ስልጣን አላቸው። ይሄ ነገር በትኩረት እንዲሰሩበት ተደርጓል። ከዛ ውጭ ግን አሁን ያልኳቸው አስተማሪዎች አሳይመንት፣ ኩይዝ ምናምን እያሉ ምዘና ሲይዙ ምዘናው የሚያገለግለው ለምንድን ነው? ለዋናው ፈተና ብቁ ናቸው እንዲቀመጡ እንዲል ማለት ነው። ለምሳሌ ጥብቅ ሃይስኩሎች ብታስታውሱ ከሆነ እኛ በፊት ሃይስኩል ለፋይናል ፈተና አያስቀምጡንም ነበር። ኢንኮምፕሌት ምናምን ደብተር በስነስርዓት አልያዘም፣ ኖት ከመጻፍ ጋር ምናምን፣ ይህ አሳይመንት በስነስርዓት ከማስገባት ምናምን፣ አሰስመንት ካለመሞላት ጋር ተያይዞ ኢንኮምፕሌት ብለው አይኤ ብሎ ያስገብቷል። ኢንኮምፕሌት አሰስመንት ብለው መጨረሻ ላይ እንትን ብትሉ ውጤታችሁ ፋይናል ትልቅ ውጤት ቢሰሩ ኢንኮምፕሊት ስለሆነ ይህ ተማሪ ሊያልፍ አይችልም ማለት ነው። ስለዚህ እናንተ አሰስመንት ምናምን ብትሉት የሚያገለግለው ለዚህ ብቻ ነው። ይህንን ማወቅ አለባቸው። ከዚህ በፊት የነበረው አሰስመንት ይቀጥላል። አዎ ይቀጥላል። ነገር ግን ልክ ድሮ 12ኛ ክፍል ያላችሁ ለማትሪክ ፈተና ለመፈተን አሳይመንቶችን፣ ሞዴሎችን ምናምን እንትን ስትሉ ነበር አይደለም? የሚያገለግሉት ግን እንደ ትራንስክሪፕት ነው። ይሄኛው አገልግሎት ምንድን ነው? ለዋናው ፈተና ብቁ ናቸው፣ ኮምፕሊት አሰስመንት አላቸው ተብሎ እንዲቀመጥ ነው ማለት ነው። ስለዚህ የሚያገለግላቸው የሚሰጠው ምዘና ለዚህ ብቻ መሆኑን እንድታውቁልኝ ይፈልጋለሁ። ወደ ሁለተኛው እንትን ስናልፍ የሞጁል መቀየር ሁኔታ ነው። እንግዲህ ሞጁል ተቀይሯል አልተቀየረም ዩኒቨርሲቲዎቻችሁ ዘግይተው ነው የሚደርሳቸው መረጃ። ለዛም ነው ሞጁሉ
በዚህ ሳምንት ከሁለት ቀን በፊት ነው የተቀየረው። ተቀይሯል ማለት ነው። እና ከተቀየረ ለምን ሁሉም ዩኒቨርሲቲዎች አልተባበሩበትም? ሞጅል ሳይሆን ኮንቴንቱ ማለት ነው። የምትማሯቸው የተመረጡ ቻፕተሮች ሞጅል የሚባል የለም። ዩኒቨርሲቲዎች ናቸው የሚያዘጋጁት ሞጁሉን እነሱ ቴክስት ቡካችሁን በመጠቀም ከ9ኛ ክፍል ጀምሮ ያሉትን ማለት ነው። እና ኮርስ ኮንቴንቱ ተቀይሯል። መቼ ነው የተቀየረው? ከሁለት ቀን በፊት ነው ይፋ የተደረገው። ይዘገያል፣ ብዙ ጊዜ ይዘገያል። አሁን ትምህርት ሚኒስቴር ብዙ ተጽዕኖዎች ሎዶች ስላሉበት የመውጫ ፈተና የሚወስዱ ተማሪዎች አሉበት፣ ጋት የሚወስዱ አሉበት፣ ማትሪክ አለበት እና ሪሜዲያል በተለይ ያን ያክል ፎከስ አይደረግበትም። ብዙ ነገር ይዘገይባቸዋል። ለዛ ነው እንጂ እና ምንድነው የተደረገው መሰላችሁ? ያዘጋጁት አዲሱን ኮርስ ኮንቴንት ኮተቤ ዩኒቨርሲቲ አለ እዚህ ኮተቤ፣ እዚህ ላይ ያሉ አስተማሪዎች ናቸው። ለምን ሌሎች ዩኒቨርሲቲዎች ምናምን አልተሳተፉበትም እንደ በፊቱ ምናምን ካላችሁን፣ ጀስት ምንድነው የተደረገው? አዲስ አበባ ውስጥ ሪሜዲያል የሚያስተምር የመንግስት ዩኒቨርሲቲ ኮተቤ ብቻ ነው ያለው። ለምሳሌ አዲስ አበባ ዩኒቨርሲቲ አስቱ አይቀበሉም ሪሜዲያሎችን። ቀጥታ ኮተቤ ነው እንዳዘጋጁ የተነገረው። አስተማሪዎቹ ከ9ኛ ክፍል እስከ 11ኛ ክፍል ያለውን በኦልድ መጽሐፍ በአሮጌው መጽሐፍ፣ 12ኛ ክፍል ደግሞ አዲሱ መጽሐፍ ላይ ያሉትን ኮንቴንቶች መርጠው አዘጋጅተው ይፋ አድርገዋል ማለት ነው። ይዘገያል እንጂ ለዩኒቨርሲቲዎቻቸው ቀስ ብሎ ይደርሳቸዋል። ያው ሲሰሙ እነሱ እንትን ለማድረግ ይሞክራሉ። የተቀየረው ሞጁል በቀጣይ ቪዲዮዎች ሁሉንም አስቀምጥላቸዋለሁ። ቴሌግራም ቻናላችን ላይ ማስቀምጠናል። በቀጣይ በቪዲዮ የናቹራሎቹ እነማን ናቸው፣ የሶሻሎቹ የድሮና አዲሱ ምን ይመስላል የሚለው በቪዲዮ ይዤላችሁ እመጣለሁ። አሁን ግን መቀየሩን ብቻ ነው የምነግራችሁ ማለት ነው። የተቀየረው ከድሮ አንጻር እንዴት ይታያል ካላችሁ፣ አዲስ ነገር የለው፣ ብዙ የተለያየ ነገር የለውም። የተወሰኑ ቻፕተሮች ናቸው የተጨመሩት። የተወሰኑ ስላችሁ ብዙ አይደለም፣ 1 ወይ 2 ቻፕተር ነው የተጨመረው። ምንም የሚያስጨንቅ ቻፕተር ምናምን የተለየ ነገር ስለሌለ ያን ያክል አያሳስብም። ለምሳሌ እንግሊዝን ብትመለከቱ ምንም የተጨማሪ የቻፕተሩ ስም መቀየር ካልሆነ ምንም የተለየ ነገር የለውም። ማተስን ስንመለከት የተጨመረ ቻፕተር አለ፣ የተቀነሰም ቻፕተር አለ። ፊዚክስ ላይ የተጨመሩ ቻፕተሮች አሉ። ባዮሎጂም የተወሰነ ማሻሻያ ነገር ተደርጎበታል። ሁሉም እንደዛ ነው። ሂስትሪ እና ጂኦግራፊ ኦልሞስት ባሉበት ነው የቀጠሉ ማለት ይቻላል። ለማንኛውም የትኛው ተቀየረ የትኛው ባለበት ቀጠለ የሚለውን ደግሞ የድሮውንና አዲሱን ኮምፔር እያደረጉ ይዤላችሁ እመጣለሁ። አዲሱ መቀየሩ ምንም አይነት ተጽዕኖ አይፈጥርባችሁ። የአንድ ዩኒት መጨመር እና መቀነስ አዝማቻን ያን ያክል ትልቅ ጉዳይ ስላልሆነ ማለት ነው። መቀየሩ ግን ትክክለኛ ነው ማለት ነው። ስለዚህ ዛሬ ያደረስኳችሁ መረጃ ይሄ ነው። ስለምንድን ነው ያወራኋችሁ? አንደኛ የአሰስመንት ጉዳይ፣ አስተማሪዎች ለምን ኩዊዝ ይፈትናሉ፣ ፋይናል አሳይመንት ምናምን የሚለውን በጥንቃቄ ስሩ። ኢንኮምፕሌት ካሏችሁ ፈተና ላይ ስለማትቀመጡ ማለት ነው። ከደብዳቤው ላይ እንዳሳያችሁ ምን ተብለዋል? በጥንቃቄ በዲሲፕሊን በጥብቅ ዲሲፕሊን እንድትቆጣጠሯቸው ስለሚል ማለት ነው። ከዚህ በፊት የነበሩት መመዘኛ ሂደቶች ስለሚል እነሱን በደንብ መስራት አለባችሁ። ያለዛ ኢንኮምፕሌት ልትባሉ ትችላላችሁ። ከእሱ አንጻር ነው ምዘና የሚመዝኗችሁ፣ ከእሱ አንጻር ነው። የሞጁል ጉዳይም ተቀይሯል። እንግዲህ ቀስ ብሎ ለሁሉም ግቢዎች ይደርሳል። እንደዚህ ይዘገያል። አሁን ላይ ብዙ ጫና ውስጥ ያሉበት ትምህርት ሚኒስቴር ለምሳሌ ባለፈው ማትሪክ ከየት ይወጣል የሚለውን እንኳን የዛሬ ሳምንት ነው የነገራቸው። ይህን ያክል ጊዜ ጠብቀው ማለት ነው። እና የእናንተ ምንም የሚገርም ነገር የለውም። የተቀየሩት ቻፕተሮች ላይ በደንብ ዝግጅታችሁን አድርጉ። ዩኒቨርሲቲዎቻችሁ እንዳልኳችሁ ቆይተውም ቢሆን ይነግሯቸዋል ማለት ነው። አዝማቻስ ግን የሚያስጨናንቅ ነገር አይደለም። መቀየሩም አያጨናንቅም። አስተማሪዎች ምዘና መያዛቸውም የሚያጨናንቅ ነገር አይደለም። ቀለል አድርጋችሁ ያዙት ለማለት እወዳለሁ።